ሰላም እንዴት ናችሁ? ዛሬ ደግሞ እንግዲህ ቡላ ገንፎ ሰርቻለሁ ማለት ነው። ቡላ ገንፎ ላይ ምን እንደጨመርኩበት እዩትማ። ይሄ ማለት ቺያ ሲድ ነው። በምግባችሁ ላይ ሁሉ ቺያ ሲድ እየተጠቀማችሁ መብላት በጣም 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 ለጤናም አሪፍ ነው። ለቆዳችን በጣም ቆንጆ ነው። እንደገና ደግሞ ሰውነታችን በጣም ውፍረት ለሚያስቸግረን እንዲቀንስልን፣ አንደኛ የቡላ ገንፎ በተፈጥሮ ቶሎ አያስርብም። ሁለተኛ ቺያ ሲድ ደግሞ ሲጨመርበት ሞር ደግሞ የመራብ እንትኑን ያራዝመዋል ማለት ነው። ስለዚህ በተቻላችሁ መጠን እንደዚህ ቺያ ሲድም በተለያየ ምግብ እያደረጋችሁ ብሉ ማለት ነው። ዛሬ እኔ ቀለል ባለ አሰራር የቡላ ገንፎን ከሰራው በኋላ የቡላ ገንፎ ላይ ምን ጨመርኩበት? ትንሽ ቅቤ፣ ሳላበዛ ቅቤ፣ ሚጥሚጣ፣ ሁሉ ነገር ጨመርኩኝና ካገነፋሁት በኋላ ሲወጣ ቅቤ አድርጌ እንደዚህ ቺያ ሲድ አድርጌ ለቁርስ አዘጋጅቼዋለሁ ማለት ነው። ቺያ ሲድ በብዙ መልኩ ጠቀሜታውን መቼም የቺያ ሲድን የማያውቅ የለም እና እንደዚህ እያደረጋችሁ አንዳንድ ጊዜ ለቁርስ ምናምን ብትበሉ በጣም ለሰውነታችሁ አሪፍ ነው። ቶሎ ቶሎ እንዳይርባችሁም ያደርጋል እና የስኳር እንትናችሁንም ይቆጣጠርላችኋል። በእንደዚህ አይነት መልኩ ጤናማ የሆነ ምግብ መብላት ትችላላችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። ባይ ባይ። ሸሚዙን በስንት